እናንተ በህይወታችሁ አስባችሁ ማታረጉትን ነገር ልንገራችሁ። ለምሳሌ ስብሰባ ሚቲንግ እያደረጋችሁ እንደሆነ ዙም ቻት እያደረጋችሁ ቪዲዮ እንደውም ቲክቶክ ላይ ላይቭ ገብታችሁ የምትጨቃጨቁት ከኋላው ይሄንን ይመስላል። እናንተ የምታወሩት እናንተን ወይ ሌላም ሰው እያያችሁ ነው። ነገር ግን ከኋላ ላይ ያለው ይሄ እናንተ እኩል እንዲሆን የሚያገናኘው ይሄ ነው። ፍሮንት ኤንድ እና ባክ ኤንድ ይባላል። ፍሮንት ኤንድ ማለት እናንተ የምታዩት ነገር ለምሳሌ ዩዘር ኢንተርፌስ ወጥቶ እናንተ ራሳችሁን የምታዩበትና ባክ ኤንድ የሚባለው ደግሞ ሙሉ ኮድ ፕሮሰስ የሚሆነው የእናንተ ወደዛ የሚሄደው ከዛ ያለው ደግሞ ወደ እናንተ የሚመጣው ይሄ ግንኙነት ያለው ባክ ኤንድ ላይ ነው። ለምሳሌ ሰዎች አሁን ቲክቶክ ላይ ያለውን የእናንተን ፓስወርድ ምናምን ሀክ አደርጋለሁ ቢል ሀክ የሚያደርገው ባክ ኤንድ ላይ ሄዶ ስለሆነ ባክ ኤንዱን ዝም ብሎ ሰው ማግኘት አይችልም ከዴቨሎፐር እና እዛ ውስጥ ካለ ሰው ውጪ። ፍሮንት ኤንድ ማለት እናንተ የምታዩት ይሄ ለምሳሌ ከላይ ላይ የተጻፋችሁት እናንተ ፎቶ ያስገባችሁት አፕሎድ ያደረጋችሁት ነገር በሙሉ ፍሮንት ኤንድ ላይ ይሄ ብዙ ጊዜ የሚሰራው ሲኤስኤስ እና ኤችቲኤምኤል ላይ ሲሆን ባክ ኤንዱ ደግሞ ጂኤስ ላይ ደግሞ ጠንከር ያለው ፒኤችፒ ላይ ነው የሚሰራው። ባክ ኤንድ አሁን ለምሳሌ እናንተ ስታወሩ ይሄ ኮድ ነው የሚዞረው የሚሄደው እናንተ ፊት ሳይሆን ፊቱን አሁን ዲቴክት የሚያደርግ ነገር ፊቱን የሚመስል ነገር ኮድ ይጻፋል። ያ ኮድ ነው ወደዛ ወደፊት ወደኋላ ባክ ኤንድ ፍሮንት ኤንድ ላይ ያለውን ወደ ባክ ኤንድ ዞሮ ወደ እናንተ ሁለት አለ። ለምሳሌ አንድ ፍሮንት ኤንድ ያንተ አለ፣ ለሌላ ሰው ፍሮንት ኤንድ አለ፣ ባክ ኤንዱ ደግሞ የሱ አለ ያንተ አለ። ይሄኛው ሲገናኝ ነው እንግዲህ እናንተ ኖርማሊ የምታወሩት ማለት ነው። ስለዚህ ይሄ ባክ ኤንድ እና ፍሮንት ኤንድ ስራው እንደዚህ ነው። ኮዱን እያያችሁ ብታወሩት ትገረማላችሁ። ለምሳሌ አንድ ነገር ላሳያችሁ። ኮዱን እያዩ የሚጨቃጨቁ ስብሰባ አሁን ሚቲንግ ዙም ላይ ገብተዋል ብለን እናስብና እነዚህ ሰዎችን እናያቸው። እጅግ ይገርማል። ይሄንን ነው መስሎ ፍሮንት ኤንድ እና ባክ ኤንድ። ቀጣይ ብዙ ነገር ማየት ከፈለጋችሁት እኔን ፎሎ አድርጉ።